ሰላም እንዴት ናችሁ? በዛሬው ፊልም ዳሰሳችን ዊክ ሄሮ ክላስ 1 የተሰኘውን ፊልም እንመለከታለን። ጂሁን የተባለው ልጅ ልዩ ብቃት ያለው ጂኒየስ የሃይስኩል ተማሪ ነው። የዕለት ተዕለት እንቅስቃሴዎቹን በመጠቀም እጅግ በጣም ውስብስብ የሆኑ የሂሳብ ጥያቄዎችን የመፍታት አቅም አለው። እናም ጂሁን ሂሳብን በመጠቀም ይሮጣል፣ ይጫወታል፣ እንዲሁም ይጋጠማል። ነገር ግን ጂኒየስ ቢሆንም መልካም የሆነ ማህበራዊ ህይወት የለውም። ቀኑን ሙሉ በማጥናት ያሳልፋል። ስለሆነም ከማንንም ጋር አያወራም። እናም ጂሁን በህይወቱ ስቆ እንደማያውቅ ይነገራል። በዚህም ምክንያት ምንም አይነት ጓደኛ የለውም። ሁሉም የክፍሉ ተማሪዎች ይሰድቡታል። ነገር ግን ጂሁን ምንም ግድ የለውም። እናም እሱ ሁሌም ትኩረት የሚያደርገው ፈተናዎቹ ላይ ብቻ ነው። አንድ ቀን ጎበዝ ተማሪ በመሆኑ ከፍተኛ ሽልማት ይሰጠዋል። ስለሆነም ሁሉም ተማሪዎች ቅናት አደረባቸው። በተለይም ደግሞ የክፍሉ ጉልበተኛ ልጅ የሆነው ሱጊዮም ከፍተኛ ቅናት አድሮበታል። ስለዚህም እሱ ጂሁንን ለማጥቃት ወሰነ። ከዚያም በኋላ በሲሊፐር ይመታዋል። ነገር ግን ጂሁን ምንም አይነት አጸፋዊ ምላሽ አልሰጠም ነበር። ከዚያም ቀለል አድርጎ ሁለተኛ እንዳትደግመው በማለት ያስጠነቅቀዋል። በመቀጠልም ይህ ጉልበተኛ ልጅ ሊመታው ይዘጋጃል። ነገር ግን ወዲያውኑ ሌሎች ተማሪዎች በቡድን ሆነው ይመጣሉ። እናም እነሱ ሂዮን ውክ የተባሉን ተማሪ ፈልገው ነበር የመጡት። ይህም ልጅ የነሱን ፍቅረኛ የሆነችው ልጅ ስላዋራባቸው ነበር። የመጨረሻው ወንበር ላይ የተቀመጠው ሂዋን ውክ በመነሳት ራሱን ካስተዋወቀ በኋላ ልጅቷን ማናገር ማቆሙን ሊያስረዳቸው ይሞክራል። ነገር ግን ልጆቹ ሊሰሙት ፍቃደኛ አልነበሩም። ስለሆነም ይደበድቡት ጀመር። መላ የክፍሉ ተማሪዎች በፍርሃት ሆነው እየተመለከቱ ነው። እናም ሂዋን ውክ ሊደበደቡ ይመስላል። ምንም እንኳን ተጋጣሚዎቹ በቁጥር ብዙ ቢሆኑም ነገር ግን ሂዋን ውክ ከፍተኛ እርምጃ ወሰደባቸው። በሚያስገርም ሁኔታ ምንም እረፍት ሳይሰጥ በመደብደብ አሸነፋቸው። ስለሆነም ሁሉም ተማሪዎች የሂዮን ውክን የማርሻል አርት ችሎታ በመፍራት ቀርተዋል። ነገር ግን ጎበዙ ተማሪ ጂሁን እየተደባደቡ እያለ ማጥናቱን ቀጥሏል። በማግስቱም ጉልበተኛው ሱጊዮምና ተደባዳቢው ቡድን ጂሁንን ለማስፈራራት ይሞክራሉ። በመቀጠልም መጽሐፎቹን ደብቀው አላየንም በማለት ይነግሩታል። በኋላም የተበሳጨው ጂሁን እንደዚህ ማድረጋችሁን አቁሙ በማለት ፊት ለፊት ተጋፈጣቸው። ነገር ግን ከግድግዳው ጋር በማጣበቅ አንገቱን ያዙት። ስለሆነም ጂሁን በመላው የክፍሉ ተማሪዎች ፊት ተዋርዷል። ነገር ግን እሱ ምንም አይነት ህመም የተሰማው አይመስልም። እናም ጉልበተኞቹ ይበሳጫሉ። እናም እሱን ለመስበር ምንም ያህል ቢሞክሩም ነገር ግን እሱ በጥንካሬው መቆም ችሏል። በዚያንም ጊዜ ሱጊዮም አንድ ሀሳብ ይመጣለታል። ጎበዙ ተማሪ ጂሁን የሚያስጨንቀው ለፈተና ውጤቱ ብቻ ስለሆነ ፈተናዎቹ እንዲያበላሹበት ይናገራል። ቀጥሎም ጉልበተኞቹ ማታ ላይ ወደ አንድ የምሽት ክለብ ይሄዳሉ። ቀጥሎም ሲዮክዴ ከተባለ መድኃኒት ሻጭ አንድ አደገኛ መድኃኒት ይገዛሉ። ሱጊዮም ደግሞ በአንገት ላይ የሚለጠፍ መድኃኒት ይገዛል። ይህ መድኃኒት በአንገት ላይ ከተለጠፈ ሰዎች እንዲያስቡና እንዲጮሁ የሚያደርግ በሕግ የተከለከለ ንጥረ ነገር ነው። በማግስቱም አንድ አዲስ ተማሪ ወደ ክፍሉ ይመጣል። እናም እሱ ቢሎክ ሴክ ይባላል። አይናፋርና ደፋር የሆነ የአንድ ሀብታም ሚኒስተር ልጅ ነው። ቀጥሎም ጉልበተኛው ሱጊዮም እሱን ለማጥቃት እንደ ሁለተኛ ኢላማ አስቀምጦታል። ስለዚህም ሱጊዮም ስለሱ የተወሰኑ ጥናት ማድረግ ይጀምራል። ስለሆነም ይህ ልጅ ትምህርት ቤት ቀይሮ ወደዚህ የመጣው ጉልበተኞች አስቸግረውት እንደነበረ መረጃ ያገኛል። ስለሆነም ሱጊዮም ይህንን መረጃ በመጠቀም አስፈራርቶ ገንዘብ ለመቀበል አስቧል። ለፈተና ሊቀመጡ አንድ ሰዓት ሲቀራቸው ከምሽት ክለብ የገዙትን አደገኛ መድኃኒት በጂሁን አንገት ላይ እንዲለጥፍ ይነግሩታል። ስለሆነም ምንም አማራጭ የሌለው ቢዮም ሴክ የታዘዘውን ነገር ለማድረግ ተስማምቷል። ስለዚህም ፈተናው እንደጀመረ ከኋላው በመቀመጥ የጂሁንን አንገት በጥፊ የመታው በማስመሰል መድኃኒቱን ይለጥፍበታል። ስለሆነም ጂሁን ተበሳጨ። ነገር ግን ቢዮም ሴክ ዝም ብዬ አባረርኩልህ ነበር በማለት ይዋሻል። ብዙም ሳይቆይ ጂሁን የማዞርና የብዥታ ስሜት ይሰማዋል። ከዚያም በፍጥነት ወደ መታጠቢያ ቤት ይሄዳል። በዚያም ሲጮህ ከቆየ በኋላ ሲመለስ የፈተና ሰዓቱ አልቆ ያገኘዋል። ጂሁን በህይወቱ ለመጀመሪያ ጊዜ የውድቀት ስሜት ይሰማዋል። ቀጥሎም እስክሪብቶ በመያዝ ጉልበተኞቹን ለመቅጣት አሰበ። ወደ እነሱ እየሄደም እያለ በመድኃኒቱ ምክንያት ብዥታ ስለተፈጠረበት ምንም ነገር አያስተውልም። ነገር ግን የሂሳብ ችሎታውን በመጠቀም እንቅስቃሴዎቹን መቆጣጠር ችሏል። ከዚያም ወፍራም መጽሐፍ በማንሳት ጉልበተኛውን ሱጊዮምን ፊት ለፊት መታው። በአቅራቢያው ያለ ሌላ ጉልበተኛ ጂሁንን ለመምታት ይሞክራል። ነገር ግን ጂሁን እጁን በእስክሪብቶ ወጋው። ከዚያም የሱጊዮምን ፊት በማጋረጃ በመሸፈን በመጽሐፍ ደጋግሞ ይመታዋል። የጂሁን እርምጃ በጣም ከባድ ከመሆኑ የተነሳ ሁሉም ተማሪዎች በፍርሃት ሆነው ይመለከታሉ። ከዚያም ጂሁን ልጁን አፍኖ ከመግደሉ በፊት የክፍሉ ማርሻል አርት ኤክስፐርት የሆነው ሂዋን ውክ አስቆሞታል። ከዚያም የፊልሙ ትዕይንት ሱጊዮም በደረሰበት ጉዳት እየታከመ ወደሚገኝበት ሆስፒታል ይወስደናል። እናቱ ከጎኑ ናት። እናም ልጄ ተበድሏል በማለት ትናገራለች። ቀጥሎም ጂሁን ወደ ርዕሰ መምህሯ በመሄድ ይቅርታ ይጠይቃል። ቢሆንም ግን የሱጊዮም እናትና ሌሎች ተማሪዎች ተደባዳቢ ተማሪ ነው ብለው ስላመኑ ከትምህርት ቤቱ እንዲባረር ይፈልጋሉ። ይህንን ነገር የሰማው ጂሁን አንገቱ ላይ ለጥፈውበት የነበረውን ህገወጥ መድኃኒት አውጥቶ ያሳያቸዋል። ቀጥሎም ርዕሰ መምህሯ ህገወጥ መድኃኒቱን ስታይ እጅግ በጣም ትደነግጣለች። ስለዚህም ርዕሰ መምህሯ ጂሁንን በማባረር ፈንታ ሱጊዮምን ትቃወማለች።
በማግስቱ ጂሁን ወደ ክፍሉ ሲገባ ሁሉም ተማሪዎች ከፍተኛ አክብሮት ሰጡት። ጉልበተኞቹ እንኳን ሳይቀር ፈርተውታል። መድኃኒቱን ለጥፎበት የነበረው ቢዮንሴክ ይቅርታ ሊጠይቀው ሞክሯል። ነገር ግን ጂሁ ምንም ሳያናግረው ሄደ። በሌላ ትዕይንት ላይ ሱጊዮን በሆስፒታል ውስጥ ተኝቶ ሳለ ሴዮክዴ የተባለ መድኃኒቱን የሸጠለት ተደባዳቢ ያጎቱ ልጅ ይመጣል። ሱጊዮን በቅርቡ ደርሶበት የነበረውን ውርደት መበቀል ይፈልጋል። ስለዚህም ጂሁን እንዲበቀልለት ለአጎቱ ልጅ ብዙ ገንዘብ ይከፍለዋል። ከጥቂት ቀናት በኋላ ሱጊዮን ከህመሙ በማገገም የበቀል እቅድ ያወጣል። ቀጥሎም እሱ ከተደባዳቢዎች ጋር በመሆን በትምህርት ቤቱ መግቢያ ላይ ጂሁንን ይጠብቀዋል። ብዙም ሳይቆይ የሂሳብ ሊቅ የሆነው ጂሁን መጣ። በመቀጠልም ሴዮክዴ ፊቱን በጥፊ መተዋል። ከዚያም በደንብ ለመደባደብ እንዲያመቻቸው ጸጥ ወዳለ ቦታ ይወስዱታል። በሌላ በኩል ደግሞ ቢዮንሴክ ይህንን ነገር አስተውሏል። እናም ወዲያውኑ እነዚህ ወሮበሎች መዋጋት ወደሚችል ወደ አንድ ሰው አመራ። ይህም ሰው የማርሻል አርት ችሎታ ያለው ህዋን ዎክ ነበር። ነገር ግን ምንም ማድረግ አልፈልግም ብሎ እምቢ ይለዋል። ቀጥሎም ቢዮንሴክ $500 እንደሚከፍለው ቃል ሲገባለት በጥያቄው ይስማማሉ። ከዚያም ሁለቱም ጂሁን የተወሰደበትን ቦታ መፈለግ ይጀምራሉ። ጂሁን በወንበዴዎቹ እየተደበደበ ነው። እናም እሱ የሂሳብ ችሎታውን ተጠቅሞ ትግል ለማድረግ ይሞክራል። ነገር ግን አልተሳካለትም ነበር። ከዛም ሱጊዮም ደጋግሞ ጭንቅላቱን ይመታዋል። ነገር ግን እንደ ዕድል ሆኖ ምንም አይነት ከባድ ጉዳት ከመድረሱ በፊት ህዋን ዎክ በካራቴ ችሎታው እየበረረ ይመጣል። ከዛም ከሴዮክዴ ጋር መደባደብ ይጀምራሉ። ሌሎቹ ደግሞ ጂሁንን ይዘውታል። ቢዮንሴክ ደግሞ ከትንሽ ቆይታ በኋላ ማሸነፍ ችለዋል። ስለሆነም ሱጊዮም እና ያጎቱ ልጅ ተዋርደዋል። ድላቸውን ለማክበር ህዋን ዎክ ጓደኞቹን በትርፍ ሰዓት ወደሚሰራበት ሬስቶራንት ይወስዳቸዋል። አሪፍ ምግብ እየተመገቡ ጥሩ ጊዜ ማሳለፍ ችለዋል። ከሰው ጋር መቀራረብ የማይወደው ጂሁን በህይወቱ ለመጀመሪያ ጊዜ ከሌሎች ተማሪዎች ጋር ምግብ እየበላ ነው። ሌላ ቦታ ላይ ጊልሱ የተባለ የሴዮክዴ አለቃ በልጆች በመደብደቡ ሴዮክዴን ይወቅሳል። ስለሆነም ሴዮክዴ የደበደቡትን ልጆች ለመበቀል ለአለቃው ቃል ይገባል። ቢሆንም ግን አለቃው ሴዮክዴን በመደብደቡ ይቀጠዋል። በሚቀጥለው ትዕይንት ላይ ጂሁን አንዳንድ ነገሮችን ከመደብር ሲገበስ ግራ ገብቶታል። ስለሆነም አብረው ይሄዳሉ። ዝናብ እየዘነበ ስለሆነ ልጅቷ ደግሞ ዣንጥላ ስለሌላት ወደ ቤቷ ሊመለሳት አስቧል። መንገድ ላይ ወደ አንድ ሬስቶራንት በመግባት ምግብ ይበላሉ። ከዚያም ልጅቷ ራሷን ያንግ ዩ በማለት ታስተዋውቀዋለች። እናም እሷ የእሱ ጠላቶች ከሆኑት ከሴዮክዴና ከጓደኞቹ ጋር እንደምትኖርና ወላጅ አልባ ልጅ መሆኗን ትነግረዋለች። ስለሆነም እሷ ዘመድ ወይንም ገንዘብ ስለሌላት ለነዚህ ወንበዴ ቡድን መስራት ጀመረች። ከዚያም እሷ ስለሱ እንዲናገር ጂሁንን ትጠይቀዋለች። ነገር ግን እሱ ምንም አልተናገረም። በመቀጠልም ቁጥሯን በሱ ስልክ ሴቭ ካደረገች በኋላ ትሄዳለች። በማግስቱም ሱጊዮም በጂሁን አማካኝነት ተከታታይ የሆኑ አሳፋሪ ሽንፈቶች ከቀመሰ በኋላ ለመጀመሪያ ጊዜ ትምህርት ቤት መጥቷል። ከዚያም በኋላ በቀጥታ ወደ ሶስቱ ማለትም ወደ እነ ጂሁን በመሄድ ችግር ውስጥ እንደገባ ይነግራቸዋል። ባለፈው በተገኘበት ህገወጥ መድኃኒት ምክንያት ወደ ታዳጊዎች እስር ቤት ሊገባ ነው። እናም ከመታሰር ለመዳን ብቸኛው መንገድ ጂሁንና ቢዮንሴክን ንጹህ መሆኑን መመስከር ይኖርባቸዋል። ስለሆነም ሱጊዮን ተንበርክኮ ማልቀስ ይጀምራል። ይህንን የተመለከቱት ልጆቹ እሱን ለመርዳት ይወስናሉ። ከዛም ሱጊዮም የወንበዴዎቹ ቡድን አባላት ወዳሉበት የመኪና ማቆሚያ ይወስዳቸዋል። በቅርቡ ጂሁንን የተዋወቀችው ያንግ ዩ አብሯ በቦታው ተገኝታለች። ቀጥሎም የቡድኑ አለቃ የሆነው ጊልሱ ወደ እነ ጂሁን በመቅረብ ባለፈው ለደበደቡት $15,000 ክፍያ እንዲከፍሉ አስፈራራቸው። እናም ይህንን ካሳ ለመክፈል 3 ቀን አላቸው። አለበለዚያ ግን ክፍያውን ከቤተሰቦቻቸው እንደሚጠይቅ ይነግራቸዋል። ከመሄዳቸው በፊት ጊልሱን ክፍያውን ካልከፈሉ ምን ሊፈጠር እንደሚችል ለማሳየት የሃዩ ወክን እጅ ቆርጠዋል። እናም እነዚህ ወሮበሎች ሶስቱንም ልጆች በሄዱበት ሁሉ ይከተሏቸዋል። ስለሆነም ወዴትም እንደማያመልጡ ያረጋግጡላቸዋል። ከሶስቱ ልጆች ቢዮንሴክ በጣም ተጨንቋል። ምክንያቱም አባቱ ስለዚህ ጉዳይ እንዲያውቅ ስለፈራ ነበር። እናም እሱ በመጨረሻም ወደ አባቱ ክፍል ሾልኮ በመግባት ዋጋው ውድ የሆነውን ሰዓት ሰረቀ። በሌላ በኩል ደግሞ ጂሁን ጉዳዩን ለፖሊሶች ለማሳወቅ ወሰነ። ነገር ግን በመጀመሪያ ስለ ጊልሱ ህገወጥ ተግባራት መረጃ ማሰባሰብ ይኖርበታል። ስለዚህም ከዚህ በፊት ተዋውቋት የነበረችውን ያንግ ዩን በአንድ ሬስቶራንት ያገኛታል። ምንም እንኳን እሷ የወንበዴዎቹ አባል ብትሆንም ነገር ግን ይህንን የወሮ በላ ቡድን በጣም ትጠላዋለች። የቡድኑ አለቃ የሆነው ጊልሱ እንደሷ ባሉ ታዳጊዎች ላይ የሚያደርሰውን ግፍ ሰልችቷታል። ስለዚህም ይህንን ነገር ለማስቆም የሚሰራቸውን እያንዳንዱ ህገወጥ ተግባራት የማጋለጥ ከፍተኛ ፍላጎት አላት። በመቀጠልም የወንጀለኛ ቡድን አለቃ የሆነው ጊልሱ ህገወጥ የሆነ የቁማር አፕሊኬሽን ወይም ዌብሳይት እንዳለው እንገነዘባለን። እናም በዚህ ህገወጥ የቁማር ጨዋታ ሰዎች አትራፊ ያልሆኑ ጥቂት $100 ያገኛሉ። መጨረሻ ላይ ግን ደጋግመው ሲጫወቱ ኪሳራ ውስጥ ይወድቃሉ። በዚህም መንገድ በመቶዎች የሚቆጠሩ የትምህርት ቤቱ ተማሪዎች ዕዳ ውስጥ ገብተዋል። ስለሆነም ጊልሱ እያንዳንዳቸውን በመከተል ገንዘብ ያበድራቸዋል። እናም ብድሩን መክፈል ሲያቅታቸው የሱ ቡድን እንዲቀላቀሉና ህገወጥ ነገር እንዲሰሩ ያስገድዳቸዋል። በማግስቱ ጠዋት እነ ጂሁን ማለትም ሶስቱ ጓደኛሞች ክፍል ውስጥ ተሰብስበው እቅድ ያወጣሉ። ከሶስታቸው አንዱ የሆነው ቢዮንሴክ $15,000 አለው። ነገር ግን ሁለቱም ምንም አይነት ዶላር እንደማያስፈልግና ለወሮበሎቹ መክፈል
ከዚያም ጂሁን ስለ ወሮበላው አለቃ ህገወጥ ተግባራትና ስለ እንቅስቃሴዎቹ የሚያውቀውን ነገር ሁሉ ይነግራቸዋል። እናም የሱ ሐሳብ በሆነ መንገድ የጊልሱን ህገወጥ ተግባራት ለፖሊሶች በማጋለጥ ለወንጀሉ ተጠያቂ እንዲሆን ማድረግ ነው። በመቀጠልም ሶስቱም ከክፍሉ ሲወጡ ወሮበሎቹ እነሱን እየጠበቋቸው እንደሆነ ተመለከቱ። እናም አደገኛ ተልእኮ ስለሆነ ህዋን ዎክ ብቻውን ለመሄድ ወሰነ። ከዛም ወደ ጊልሱ በመቅረብ ስለ ህገወጥ የቁማር ዌብሳይቱ ይነግረዋል። እናም እሱ ይሄ የቁማር እንቅስቃሴ ማጭበርበር ድርጊት ስለሆነ በህግ ሊያስቀጣው እንደሚችል ያስፈራረዋል። ስለሆነም ጊልሱ በድንጋጤ ደርቆ ቀረ። በመጨረሻም ህዋን ዎክ ይህንን ነገር ለማስተካከል በጊልሱ ቤት እንዲገናኙ ጠይቀዋል። ስለሆነም ጊልሱ በሐሳቡ በመስማማት ወደ መኪና እንዲገባ ጠየቀው። ቢዮምሴክ ከሄዱ በኋላ ህዋን ዎክ በወሮበሎቹ ችግር እንዳይገጥመው ስለፈራ ሊከተለው ፈልጓል። እናም ያሉበትን ቦታ ሚስጥራዊ በሆነ ስማርት ሰዓቱ ለጓደኞቹ ይጽፍላቸዋል። ነገር ግን እንዳለመታደል ሆኖ ወንበዴዎቹ ስላወቁበት ደበደቡት። ብዙም ሳይቆይ ፈርቶ የነበረው ቢዮምሴክ በቦታው ላይ ደርሳል። ስለሆነም ክፈሉ የተባሉትን $15000 ለመስጠት ሞከረ። ነገር ግን እሱንም ያዙት። በመቀጠልም ወንበዴዎቹ ሁሉንም አስፈላጊ ነገሮች በመጠቅለል ከቦታው ሸሽተው ጠፉ። በሌላ በኩል ደግሞ ጂሁን ፖሊሶቹን ይዞ እየሄደ ነበር። በሚቀጥለው ትዕይንት ላይ የተናደደው አለቃ ጊልሱ ለሲዮክዴ በመደወል ልጆቹ እንዲያታልሏቸው በማድረጉ ይወቅሰዋል። ከዚያም በኋላ ያለበትን ቦታ ከነገረው በኋላ ወዲያውኑ እንዲመጣ ጠየቀው። እናም ሲዮክዴ እንደሚቀጣው ስላወቀ ብቻውን ለመሄድ ወሰነ። ነገር ግን ያንግዩ ከሱ ጋር አብራ እንድትሄድ አጥብቃ ጠየቀችው። ስለሆነም ሲዮክዴ በጥያቄዋ ተስማምቷል። ከትንሽ ቆይታ በኋላ ጂሁን ወደ ያንግዩ በመደወል የወንበዶቹ ቡድን የት እንደተደበቀ ታውቅ እንደሆነ ይጠይቃታል። ከዚያም በኋላ ያሉበትን ቦታ በቴክስት በመላክ ፖሊሶቹን በፍጥነት እንዲያመጣ ትነግረዋለች። ይህ በእንዲህ እንዳለ ጊልሱና ወንበዴዎቹ በአንድ ያረጀ የመዝናኛ ፓርክ ውስጥ ተሰብስበዋል። እናም እነሱ ሁለቱን ልጆች አስረው ሊገሏቸው በዝግጅት ላይ ናቸው። ቀጥሎም ሲዮክዴ ከያንግዩ ጋር አብሮ ይመጣል። ልጅቷን በማምጣቱ የተናደደው ጊልሱ በብረት ይደበደበው ጀመር። ነገር ግን ሁሉ ጊዜ መደብደብ የሰለቸው ሲዮክዴ በሚያስገርም ሁኔታ ራሱን እየተከላከለ መጋጠም ይጀምራል። በዚህ የወንበዴ ቡድን አለቃ መታዘዝና መቀጥቀጥ ሰልችቶታል። ሌሎች የወንበዴው ቡድን አባላት በግጥሚያው ላይ ጣልቃ አልገቡም። ስለሆነም ሲዮክዴና ጊልሱ ብቻ ለብቻ ተጋጥመዋል። ስለሆነም ግጥሚያው ለተወሰነ ጊዜ ቆይቷል። ነገር ግን በመጨረሻም ጊልሱ አሸናፊ ሆኗል። በመቀጠልም ያንግዩን አንገቱን ማነቅ ጀመረ። ነገር ግን በድንገት የፖሊስ ሳይረን ከጀርባቸው ይሰማሉ። የደነገጡት እነዚህ ወንበዴዎች በፍጥነት ይሸሻሉ። ከዚያም ወዲያውኑ ጂሁን ይመጣል። ቀጥሎም ወደ ጓደኞቹ በመሄድ ሁሉንም ነገር አስረዳቸው። ሆኖም ለመውጣት ሲዘጋጁ ጊልሱና ወንበዴዎቹ የጂሁንን ሞባይል ይዘው ይመለሳሉ። ሆኖም ሰምተውት የነበረው የሳይረን ድምጽ የፖሊስ ሳይሆን በስልክ ላይ የተጫነ ድምጽ ቅንብር ነበር። ከዚያም ከወንበዴዎቹ ጋር ሌላ ግጥሚያ ውስጥ ይገባሉ። ህዋን ዎክ ምንም እንኳን ጉዳት ቢደርስበትም ነገር ግን ብዙ ወንበዴዎችን መጥቶ ጥሏል። ጂሁን ደግሞ የሂሳብ ችሎታውን ተጠቅሞ ጥቂት ወንበዴዎችን ማሸነፍ ችሏል። ነገር ግን በመጨረሻም ፖሊሶቹ መጡ። እናም አሁን እንድታመልጥ ከተደረገችው ያንግዩ በስተቀር ሁሉም የወንበዴው ቡድን አባላት ተይዘዋል። ይህንን ተከትሎ ጂሁንና ቢዮምሴክ ስለ ጉዳዩ ቃላቸውን እንዲሰጡ ወደ ፖሊስ ጣቢያ ተወሰዱ። ከዚያም በኋላ የቢዮምሴክ የግል ጠበቃ ያገኛቸዋል። እናም አንዳንድ ጥሩ ነገሮችን ይነግራቸዋል። ስለሆነም ወንበዴዎቹ በሚሰሯቸው ወንጀሎች ላይ ያልተሳተፉ ከሆነ ተጠያቂ እንደማይሆኑ ይነግራቸዋል። እናም ጂሁን በመጠኑ እፎይታ አግኝቷል። ስለሆነም አሁን ትምህርቱ ላይ ማተኮር ይችላል። በመጨረሻው ትዕይንት ላይ ከያንግዩ ጋር በመሆን በግጥሚያው ተጎድቶ ወደ ሆስፒታል ወደተኛው ህዋን ዎክን ጎበኙ። እናም እሱ የተወሰነ የአጥንት መሰበር አጋጥሞታል። ነገር ግን አሁንም ቢሆን ቀልደኝነቱን አልተወም። ስለሆነም